ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ አለ። አሜን አሜን። በፊቱ ስላለው ደስታ በመስቀል ታገሰ። አሜን። እኛ በኢየሱስ ክርስቶስን ተመልክተን እንሩጥ በፊታችን ያለውን ሩጫ። አይዞ የእግዚአብሔር ሕዝብ አይዞ፣ ሰልፉና ጦርነቱ ቢኖርም አይዞ፣ ኢየሱስ ክርስቶስን ተመልከተው፣ ጻድቁን እየው። እሱን ስታየው ጸጋ ይለቀቅልሃል። እሱን ስታየው ተስፋ ይለቀቅልሃል። እሱን ስታየው ይቅርታ ይለቀቅልሃል። እሱን ስታየው ጉልበት ይለቀቅልሃል። እሱን ስታየው ድምፁ ይለቀቅልሃል። አሜን። ናንደ ሰፋ ቦሳ ትዘላለህ። ስለዚህ እውነተኛው ሕይወትና አገልግሎት የሚያገለግሉ ሰዎች ጻድቁን እያዩ የሚሄዱ ሰዎች ናቸው። ክብር ለኢየሱስ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ባገለገለበትና ተአምራት በሰራባቸው ከተማ ኢየሱስን እያዩት የማያዩ ነበሩ። ብዙ ጥበበኞች አስተዋዮች ነበሩ፣ ኢየሱስን አላዩትም። ሕፃናት ያልተማሩ ክርስቶስን አይተው ይከተሉት ነበር። ስለዚህ ጌታ ኢየሱስ እንደዚህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አሜን። እና ጌታ ኢየሱስ እንዲህ አላቸው፣ የምታዩትን የሚያዩ አይኖች ብፁዓን ናቸው። እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ፣ አላዩትም። የምታዩትን የሚያዩ አይኖች ብፁዓን ናቸው። ብፁዓን ማለት ምን እንደሆነ ታውቃላችሁ? ትርጉሙ ብፁዓን ማለት ጥልቅ ደስታ ያላቸው ሰዎች ማለት ነው። ጥልቅ ደስታ፣ ዲፕ ጆይ፣ ጥልቅ ደስታ ያላቸው ሰዎች ኢየሱስን የሚያዩ ናቸው። አሜን። ኢየሱስን አይተው የሚጓዙ፣ ኢየሱስ እየተገለጠላቸው፣ ኢየሱስ ራእይ እየሰጣቸው የሚያገለግሉ እነዚህ ብፁዓን ናቸው። የመጨረሻው ሶስተኛው ኢየሱስን ስለዚህ እያየን እንጓዝ፣ እግዚአብሔር ይርዳል። ክብር ለእግዚአብሔር ይሁን። እያየን እንጓዝ፣ እግዚአብሔር ይርዳል። ሶስተኛውና የመጨረሻው የአባቶቻችን አምላክ ከአፉ ድምፁን ትሰማ ዘንድ አስቀድሞ መርጧል። መርህ አንድ ፈቃዱን ታውቅ ዘንድ this is the key ለእውነተኛ ሕይወትና መንፈሳዊ ሕይወትና አገልግሎት ጻድቁን ማየት። ሶስተኛው ድምፁን ከአፉ መስማት። በዓለም ላይ የተለያዩ ድምፆች አሉ፣ ሰዎች የሚከተሏቸው። ነገር ግን ወደ ሕይወት፣ ወደ በረከት፣ ወደ ሰላም፣ ወደ ድል፣ ወደ ፍቅር የሚመራው የኢየሱስ ክርስቶስ ድምፅ ብቻ። ክብር ለኢየሱስ ይሁን። በክርስትና ሕይወታቸውና በአገልግሎታቸው የተሳካላቸው ሰዎች ይህንን ድምፅ የሰሙ ብቻ ናቸው። ጌታ ኢየሱስ ክርስቶስ ራሱ በዮሐንስ 10:27 ምን አለ? በጎቼ ድምፄን ይሰማሉ፣ ከዚያስ እኔም አውቃቸዋለሁ፣ ከዚያስ ይከተሉኝማል፣ ከዚያስ እኔም የዘላለም ሕይወት እሰጣቸዋለሁ፣ ከዚያስ ለዘላለም አይጠፉም፣ ከዚያስ ከእጄም ማንም አይነጥቃቸውም። ሃሌሉያ አሜን። በጎቼ ድምፄን ይሰማሉ። እውነተኛው በጎች ድምፁን ይሰማሉ። ድምፁን ይሰማሉ። ወንድሞችና እህቶች ድምፁን እየሰማችሁ ነው ወይ የምታገለግሉት? ድምፁን እየሰማችሁ ነው ወይ ዕለት ዕለት የምትሄዱት? ቃሉን ስታነቡ ድምፁ ይሰማችኋል። በቃሉ ውስጥ ስትጸልዩ ድምፁ ይሰማችኋል። በቃሉ ውስጥ ድምፄን ይሰማሉ። የኢየሱስ ድምፅ። ይህን ድምፅ የሚሰሙ ሁሉ የዘላለም ሕይወት አላቸው። ይህን ድምፅ የሚሰሙ ሁሉ ከእጁ ማንም አይነጥቃቸው።
ኢንሹርድ ነን። አሜን። ኢንሹርድ ነን። አንዳንድ ጊዜ ሰርከምስታንሱ እንዳለቀልን እንደጠፋን ይነግረናል፣ ግን ከእጁ ማንም አይነጥቅም። አሜን። ማንም አይነጥቅም። ድምፁ አሜን። ኢሳይያስ 30:20 ላይ ጌታም የጭንቀት እንጀራና የመከራን ውሃ ቢሰጥህም አስተማሪን እንግዲህ ከአንተ አይሰወርም፣ ወደ ቀኝና ወደ ግራ ፈቀቅ ብትልም ጆሮ በኋላ መንገዱ ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ። ክብር ለእግዚአብሔር ይሁን። የጌታን ድምፅ ከሰማን ዋስትና አለን። በመከራ ውስጥ ብናልፍም ድምፁ ያጽናናናል፣ መንገድ ያሳየናል። ክብር ለእግዚአብሔር ይሁን። ቅድም በጀመርኩላችሁ ታሪክ ልጨርስ መልእክቴ። በአውራቂሱ ታሪክ የአውራቂሱ ታሪክ እጅግ አስጨናቂ የሆነ ታሪክ ነው። የአውራቂሱ ታሪክ ነገር ግን ጳውሎስ በዚያ አውራቂስ ውስጥ ድምፁን ይሰማ ነበር። አሜን። በጣም ደስ የሚል ድምፅ። ምዕራፍ 27 ቁጥር 23 ጀምሮ ከቁጥር 1 ጀምሮ ላነበው። ምዕራፍ 27 ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ አላቸው፣ ከቀርጤስ እንዳትነሱ ይህን ጥፋትና ጉዳት እንዳታገኛችሁ ይገባችሁ ነበር። አሁንም አይዟችሁ። ሃሌሉያ አሜን። የእግዚአብሔር ሰው እኮ በቃ በጥፋትም ጊዜ የመድኃኒት አንዳንድ ጊዜ ሰባኪዎችን ትሬን ሳደርግ የምነግራቸው ነገር አንዱ አንዳንድ ጊዜ እግዚአብሔር የቁጣና የፍርድ መልእክት ሊሰጣችሁ ይችላል እና ይህንን የቁጣና የፍርድ መልእክት ስለሰዎች ስትሰብኩ ግን ዶንት ኮንክሉድ፣ በቁጣና በፍርድ ኮንክሉድ አታድርጉት። በመጨረሻ የእግዚአብሔር ምሕረት ንገሯቸው። በየትሬኒንግ ሰጣችኋለሁ። እዚህም ሰባኪዎች ካላችሁ አንዳንድ ጊዜ የፍርድ መልእክት ካላችሁ ግን በዛው አትጨርሱ። የህዝብ ነገ ቸርቻ ይመጣል። ዳዊት እንኳን ይሄን አድርግ አውቃለሁ። ሰምታችሁኝ ቢሆን ኖሮ ከቀርጤስ አትነሱም ነበር አለች። He reminds them where they missed the road. አሁን ግን አላቸው አይዟችሁ። አሜን። በጣም ነው ደስ የሚለኝ። This is my favorite preaching. አሁን ግን አይዟችሁ። ለምን? ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋም። ለምን? የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበር። ሃሌሉያ ሃሌሉያ። የእርሱ የመሆን የማመልከው የእግዚአብሔር መልአክ በአጠገቤ ቆሞ ነበር። በስመ አብ። አጨብጭቡለት ለዚህ መልአክ። አያችሁ በቃ ይሄ እኮ የአገልጋይ እግዚአብሔርን የሚፈራ ሰው እንትኑ ደሞዙ ይሄ ነው። በቃ ብርና ወርቅ ይሄ ቅራቅንቦ አይደለም። 276 ሰው ተጨንቆ ያመጣል። የጌታን ድምፅ የሚሰማ የእግዚአብሔር ባሪያ የእግዚአብሔር መልአክ በአጠገቤ ቆሞ ነበር። This is the difference. ልዩነቱ ይሄ ነው። ሐሰተኞችና እውነተኛ አገልጋዮች የሚለዩበት ልዩነቱ ይሄ። የእግዚአብሔር መልአክ በአጠገቤ ቆሞ ፈቃዱን ስታውቅ፣ ጻድቁን ስታይ፣ ድምፁን ከአፉ ስትሰማ
መቼም ቢሆን እግዚአብሔር ካንተ አይለይም። አሜን። ውዥንብሩ ሊያስጨንቅህ ይችላል። ነፋሱ ሊያናውጥህ ይችላል። ጌታ ትቶኛል ልትል ትችላለህ። ግን አንድ ማረጋገጫ ልስጥህ፣ ጌታ ካጠገብህ አይለይም። ጌታ ባጠገብህ አለ። ጌታ ካንተ ጋር ነው። ጌታ አይተውህም። አሜን አሜን። የዛ የፉት ፕሪንቱን ሰውዬ ታሪክ ታውቁ የለ? የዛ የፉት ፕሪንቱን ታሪክ ታውቁታላችሁ? ታሪክ ያ የእግዚአብሔር ሰው ሲያገለግል በሁል ጊዜ በዛ በረሃ ውስጥ ሲጓዝ ሁለት ፉት ፕሪንት ያያል። ሁለት የግራ አሻራ፣ አንዱ የጌታ አንዱ የኔ እያለ ሲሄድ አንድ ዲች ውስጥ ገባ፣ ጭቃ ውስጥ እና እዛ ጭቃ ውስጥ ሲሄድ አንዱ ፉት ፕሪንት ጠፋ እና ይወሱ ዲስፖይንት እግዚአብሔር እዚህ ጭቃ ውስጥ ብሎኝ ሄደ እና አለቀሰ። ጌታ ጭቃ ውስጥ ጥለኸኝ ሄድክ አለው እና ሲያለቅስ እንዴ አልሄድኩም አለው ጌታ። ሄደሃል እንዴት አወቅ? ይኸው እስካሁን ስንጓዝ አንዱ ያንተ ፉት ፕሪንት ሌላው የኔ ፉት ፕሪንት ይኸው ይታያል ከኋላ። አሁን ግን እዚህ ጭቃ ውስጥ አንድ ፉት ፕሪንት ነው አንተ ጥለኸኝ ሄደሃል አለ። ማረኔት ይሃልኩም እንዴት አለው? እንዴ እኮ የኔ ፉት ፕሪንት ነው አለ። እንዴ ምን ማለት ነው ጌታ? እንዴት ያንተ ፉት ፕሪንት ይሆናል? ይሄ እኮ የኔ ነውና ይሄ አንተ ከሆነ የኔ የታለ? አንተ በዛ ጭቃ ውስጥ በኔ ትከሻ ላይ ነው። አሜን አሜን አሜን። መንገዳችን ጭቃ ሲሆን፣ መንገዳችን ጨለማ ሲሆን፣ መንገዳችን ቻሌንጂንግ ሲሆን እኛ we are not walking, we are on the shoulder of Jesus. አሜን። በኢየሱስ ትከሻ ላይ ስናለቅስ ልባችን ዲፕረስድ ሲሆን፣ ስንሰበር፣ ስናዝን it's just meaningless እንደ ህይወታችን ያን ጊዜ በኢየሱስ ትከሻ ላይ ክብር ለእግዚአብሔር። አሜን። አይዞህ በኢየሱስ ትከሻ ላይ ነበሩት በቆናቸው ያለው ሰው በችግር ጊዜ በሐዘን ጊዜ በኢየሱስ ትከሻ ላይ ነው። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ተስፋ ሲጨልም ነገር ግራ ሲገባ ወዳጆች ሲለዩ ኢየሱስ ውድ የደቀ መዛሙርቶቹ አፈ ጉባኤ ጴጥሮስ 3 ጊዜ አላውቀውም ብሎ ካለ ይሁዳ በ30 ብር ሸጠው፣ ሌሎቹ ጥለው ሄዱ። ይወዛለው ኢየሱስ ብቻ አይደለም። ጳውሎስ ሁለተኛ ጢሞቴዎስ ስታነቡ በመጨረሻው ድምጾቹ ዴማስ ይህንን ዓለም ትቶ ሄዷል፣ ሉቃስ ከኔ ጋር አይደለም፣ የናስ አንጥረኛው ከፋብኝ፣ ሁሉም ተውኝ። what a life! አያችሁ የኢየሱስ ሕይወት እኛም ጋር ሊደርስ ይችላል። በጳውሎስ ጋር ደርሷል። ግን በዚያ ጊዜ ጌታ አይተወን። አሜን አሜን። አይዟችሁ። አንዳንድ ጊዜ የምንሄደው መንገድ የክርስቶስ መንገድ ስለሆነ ነው ዲፕረስ የምንሆነው፣ የምናለቅሰው፣ የምናዝነው ኢየሱስ ያለፈበት መንገድ። አሜን። ባሪያ ከጌታው አይበልጥም። ስለዚህ አንዳንድ ጊዜ የሚሰማን የልብ ስብራት እንኳን ቢኖር አይዟችሁ ጌታ ከኛ ጋር አለ። ሃሌሉያ ሃሌሉያ። አለ ጌታ ከኛ ጋር በአጠገባችን ነው ያለው ጌታ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። እና ጳውሎስ ምን አላቸው? እርሱም አለ የጌታ መልአክ እንዲህ አለኝ፣ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ። አሜን አሜን። አውራቂስም ቢኖር መርከቡ ቢሰባበር ሁኔታዎች ጨለማ ቢሆኑ እግዚአብሔር እንደተናገረኝ እንዲሁ ያደርጋል።
ሃሌሉያ በኔ ያለው ዓላማ በቄሳር ፊት ኢየሱስ ጌታ ነው